እቺን ይወዳል ያቺን ይወዳል አንዷን አርፎ አይደግፍም አለ አካሲ የዛ የሚስተር ሾርትና የስፔን ወያላ ባርሴሎና ደጋፊ በዚህ በኩል ስፓኒያን ታሳልፊያለሽ በዛ በኩል የሾርት ስብስብ ታሳልፊያለሽ ፍጻሜ ግሪሽን ሰቅለሽ ታያለሽ አቡዬ ባናት ይተከላል አካሲ ምን ይፋራ ነው የማዲ ደጋፊ ያቆመ ፋሚሊ ይቋጥረው ዛሬ ለፍራንስ ነፍረት ብቻ ተበላል የማስታወሻ ቪዲዮ ይኸውልህ ይሄንን የዓለም ዋንጫ ግማሽ ፍጻሜ ጨዋታ በስፔንና በፈረንሳይ መካከል የሚደረገው ፋይት አመለጠኝ ስትል መስማት አልፈልግም። ስለዚህ ምሽት 4 ሰዓት ላይ እንገናኝ። የማይቀርበት ቀጠሮ አለን የእግር ኳስ አፍቃሪ በጠቅላላ ማለት ነው። የሚገርም ዋር ነው የምንመለከተው። ታዲያ በዚህ ጨዋታ ላይ እኔ ማየት የምፈልጋቸውና የምጓጓላቸውን ነገሮች በዚህ ቪዲዮ ላይ ላካፍላችሁ። ቪዲዮን ኮፒ ሊንክ እና ሪፖስት እያደረጋችሁ ከኔ ጋር ተከታተሉኝ። የመጀመሪያው ያው እዚህ ፎቶ ላይ እንደምትመለከቱት የላሚን ያማልና የኪሊያን ምባፔን ባትል ነው መመልከት የምፈልገው። የትኛው ተጫዋች ይበልጥ ሻይን ያደርጋል የሚለውን ማለት ነው። ያው ኪሊያን ምባፔ ባይፋር በጣም ከላሚን ያማል የተሻለ የዓለም ዋንጫ ጉዞ አለው በዚህ የዓለም ዋንጫ በግልጽ በሚታይ መልኩ ማለት ነው። ግን ላሚን ደግሞ ያለፈው የቤልጂየም ጨዋታ ላይ በጣም ጥሩ ነበረ። ወደ ፎርሙም እንደመጣ በዚህ ዓለም ዋንጫ ላይ የሚያሳይ ጨዋታ ነበር። ዛሬ ደግሞ ምን ያሳየናል የሚለው በደንብ ተጠባቂ ነው የሚሆነው። የሁለቱን ፋይት በደንብ መመልከት ፈልጋለሁ የግድ አንድ ወዳቂ መሆን ስላለበት ማለት ነው። ሌላኛው ደግሞ በጣም በዚህ ጨዋታ ማየት የጓጓውለት ነገር የስፔንን ቦል ፖዚሽን እንዴት ፍራንስ ትጠቀምበታለች የሚለውን ነው። ያው በዚህ ዓለም ዋንጫ ፍራንስ በጣም ኮምፕሊት ከሚባሉ ናሽናል ቲሞች መካከል አንዷ ናት። ኳስም ልትይዝ ትችላለች፣ እንዲሁም ደግሞ ከኳስ ጭን በጣም ትታትራለች እና ብዙ ነው እያስገረሙኝ ያሉት ማለት ነው። ግን ስፔን ደግሞ በፖሴሽን ማለት ነው ከየትኛውም ናሽናል ቲም ጥራቷ ከፍ ይላል እና የትኛውም ናሽናል ቲም ላይ በኳስ ቁጥጥር የበላይነት መውሰድ የምትችል ቲም ናት። ያንን እንዴት ፍራንሶች ሰብረው ጎል ያስቆጥራሉ የበላይነት ይወስዳሉ የሚለውን በጣም ነው ለማየት የጓጓሁት። እነዛን ኳሶች በሃይ ፕረስ እየነጠቁ የሚገራረሙ ትራንዚሽኖችን አድርገው ጎል ለማስቆጠር ይሞክራሉ። ኳስን ለስፔን ለቀበው ካውንተር አታክ ወይስ ደግሞ ምን አይነት የጨዋታ አቀራረብ ይዞ ይመጣል የሚለውን ወይም ደግሞ በኳስ ቁጥጥሩም የበላይነት ወስደው ጨዋታውን ስፔን ያሸንፋሉ የሚለውን በጣም ነው ለማየት የጓጓሁት ማለት ነው። ሶ የትኛውን የጨዋታ መንገድ የትኛውን የበላይነት በሁለቱ ብሔራዊ ቡድኖች መካከል እንመለከታለን የሚለውን ለማየት ከጓጉ ሰዎች መካከል አንዱ ነኝ። ለማንኛውም እናንተ የዚህን ጨዋታ አሸናፊ ብሔራዊ ቡድን ገምቱልኝ። ፕሮባብሊ በቃ የዚህ ጨዋታ አሸናፊ ነው የዚህ ዓለም ዋንጫ አሸናፊ ይሆናል ብዬ የምገምተው ማለት ነው። ከዚህ ዓለም ዋንጫ መጀመሪያ በፊት ስፔን ነበረ የገመትኩላችሁ ዓለም ዋንጫ ታሸንፋለች ብዬ ማለት ነው። ሶ እስቲ እንመለከታለን ዛሬ ፍራንስ በዚህ ዓለም ዋንጫ ከየትኛውም ናሽናል ቲም በላይ ጥሩ ናት፣ ግን ምን እናያለን የሚለው በጣም ተጠባቂ ነው የሚሆነው። ግምታችሁን አካፍሉኝ። የፕላስ ምልክቱን መጫ እንዳትረሱ። ምሽት ደግሞ ከጌሙ በኋላ በተለያዩ መረጃዎች የሚከሰት ይሆናል ማለት ነው። ያማል ከዛሬው ከፈረንሳይ ጌም በፊት ያለውን ሰምታችኋል ቤተሰብ? እሱን የምነግራችሁና እናንተ በደንብ ኮፒ ሊንክና ፎሎ እያደረጋችሁ ቤተሰብ መሆናችሁ እንዳረሱ። ራሴን እንደ ዓለም አሸናፊ ነው ማየው። የአውሮፓ አሸናፊ መሆን ችለናል፣ ማንንም አንፈራም እና ደግሞ ከፈረንሳይ ጋር የምናደርገው ጨዋታ የህይወቴ ወሳኙ ጨዋታ ይሆናል ሲል እንግዲህ ያማል ተናግሯል ማለት ነው። እቺ ሰው ችሎታም አላት በዛው ልክ ምላስም አላት ማለት ነው። እና የዛሬውን ጨዋታ ደግሞ እኔ ስፔን ያሸንፋሉ ወይ ካላችሁኝ አይመስለኝም። እውነት ለመናገር እናንተን ሀሳብ ኮሜንት ላይ ያሳውቁኝ። ፎሎ እንዳይረሳ። አሁን በጣም ደስ ይላል። ሲጀመር ዋንጫ የሚበላ ክለብ መደገፍኩ በጣም ደስ ይላል። አንተ በጣም ደስ ይላል። አሁን ይኸው ያድን የተባለ የሾርት ስብስብ ከዛ እንግዲህ ከተባለ የሳክሳም ስብስብ ጋር ሊለጣለቁልኝ ነው። አንዱ ላሻቀበሮ ይላል ማለት ነው። ይሄን አንዴና ነው የምፈልገው። ስቀይና በልኝ ኩለት እስቲ የራሳችሁ ጉዳይ ደግሞ ስለናንተ ያገበኝ። እዚህ ጋር ግን የኔ ስፓኒያ ደመኝ አለች መርዝ የበላች ብሔራዊ ቡድን ማለት ሮናልዶን አስለቀሰች። ፈረንሳይ ግብአት መሪቷን ነው የምንፈጽም። ሲጀመር ፈረንሳይ ደጋፊ ናቸው እንዳይከራከሪ አንሶ መልኬም እኮ አንዳንዴ ኡስማን ደምበሌ አንዳንዴ ደግሞ ኤምባፔ ነው እኮ የምመስለው። ጸጉሬ የተሰበሰበ ፖሊሴ ምናምን ላውራት ደግሞ ላውራት አልመስልም። እንደሱ ናት የምልሽን ፍጻሜው የታወቀ ነው እኮ ስለምቆየ የሚሾፈትረው ዋንጫ የሚበላ ብሔራዊ ቡድን ደስ ሲል እናቴ አሁን ተመቸኝ። በቃ ተመቸኝ። በጣም ደስ በጣም ጸዴ